ያኑራችሁ እግዚአብሔር ያኑራችሁ። አሁን እኮ ብርቱ ሐዘን የሚገባን ልባችን ስብር የሚለው አንዳንዶቻችንን ክትክት የምንለው ይህንን እግዚአብሔር በእውነት አብሮን እንዳለ ስለምንዘነጋ አትጠራጠሩ። ደክመ ከፍቶን ሆድ ብሶን ነገር ተዘበራርቆብን እንኳን ቢሆን ላትረሱ እግዚአብሔር በመንገዳችን እግዚአብሔር በጎዳናችን እግዚአብሔር ጨለማ በሆነው ሌሊታችን እንኳን ሳይቀር ከኛ ጋር ይሆናል። ቅዱስ ያዕቆብ በራእዮችና በመገለጦች የታጀበው እንዲህ ባሉ የመከራ ጊዜያት እኮ ነው። እንዲህ ያሉ በፈተና ጊዜያት እኮ ነው ወገኖቼ። እንዲህ ያሉ የመከራ እንዲህ ያሉ የፈተና እንዲህ ያሉ የጭንቅ ጊዜያት እመኑኝ የበለጠ እግዚአብሔርን ማወቂያ የበለጠ የእግዚአብሔርን መለኮታዊ ጥበቃ የበለጠ እግዚአብሔር ለኛ ምን ያህል ቅርብ እንደሆነ ማረጋገጫ ጊዜያት ነው የሚሆኑት። ይላችሁ ከኛ የሚጠበቀው እግዚአብሔር ከኛ ጋር